ዘቁራን ነው እንግሊዘኛው ቨርዥን ነው። ይቅርታ እና እኔን የላኩኝ ግብጾች ናቸው እዚህ ያሉ ግብጾች ናቸው። ሰላም ወገኖች፣ ሸዋሸዋ መልኩን ቀይሮ መጥቷል። ለጥንቃቄ እንዲሆናችሁ ልንገራችሁ። አንዲት ጎረቤቴ የሚከራይ ቤት አለ ብላ ለጥፋ ነበር። እሱን ያይና አንድ ልጅ ይመጣል። ቤቱን ለመከራየት ነው ይልና ገብቶ ያያል። በደንብ ይከራከራል። ስቶቭ ተጠቀማለው ግን አልፎ አልፎ ነው ምናምን ይላል። ከዛ ዋጋ ይሄን ያህል ይባባላሉ። በደንብ ይከራከራል። ቀንሽልኝ እኔ አልፎ አልፎ ነው የምጠቀመው ምናምን ይላታል። ከዛ ይሄን ያህል ትለዋለች። በደንብ ተከራክሮ አስቀንሷት ይስማማል። ከዛ እኔ ለሰፈሩ እንግዳ ነኝ እና ምናልባት ስመጣ ቃጭኜ ቦታው ቢጠፋብኝ እንኳን ይልና ስልክሽን ያዘው ይላታል። መዝግበው ቁጥሩን ስትል አይ ስልኬ ባትሪ ዘግቷል፣ አንቺ መዝግቢልኝና ደውዪ ወደኔ ቻርጅ አድርጌ ስከፍተው 84 ይመጣል ይላታል። ልጆች ስልክ ምናምን ትልና ታመጣና ከልጆቿ ትቀበልና ቁጥሩን ትይዛለች። ወደሱ ስትሞክር እውነትም ጠራ አይቀበልም። ከዛ 600 ብር ቀብድ ይሰጥና ማታ እመጣለሁ እቃዬን ጭኜ ከጠፋብኝ ደውልልሻለሁ ብሎ ስልኳን ካየ በኋላ ቀብድ 600 ብር ይሰጣታል። ቀሪውን ለመጣ በቃ እንዳታከራይብኝ ቃጭኜ ነው መመጣው ይላታል። እሺ ችግር የለም ትለዋለች። ይሄዳል። እንዳለ ወደ ማታ 1 ሰዓት ምናምን አካባቢ ይደውልላታል። እናቱ ቤቱ ጠፋኝ እኮ ጠዋት ቀብድ ሰጠውሽ ልጅ ላይ ምናምን ይላታል። ወይቱ ጋር ነው ስትላ እንደዚህ አይነት ወፍጮ ቤት ጋር ነኝ ሲላት በቃ እዛው ወፍጮ ቤቱ ጋር ጠብቀኝ መጣው ትልና ትሄድና ታገኘዋለች። ታመጣዋለች። ስታገኘው ፍላት ቴሌቪዥን በካርቶን እጅ በጣም ክብት አድርጎ ይዞታልና እዛች የተከራየባት ባዶ ቤት ያስገባና ጥግ ላይ ያስቀምጣል። እንዴ ምን ለልተኛ ነው ቴሌቪዥን ብቻ ይዘ መጣው በዚህ በማታ ስትለው አይ ሌላው ቀይኩ ተጭኖ እየመጣ ነው ባይሱዙ ደግሞ ጓደኞቼ የጫኑልኝም እዚህ የሚያወርዱልኝም ሙሉ ናቸው፣ ቦታም የለም ደግሞ እንዳይሰበርብኝ ብዬ ለጥንቃቄ ነው እኔ በታክሲ ይዤ የመጣሁት እንጂ እየመጡ ነው ይላታል። አይ ጥሩ ብለዋለች። ከዛ ስልክ ባትሪ ዘጋ። ይገርምሻል ቶሎ ነው ባትሪ የሚዘጋውና ስልክሽን ስጪኝና የት እንደደረሱ ልደውልላቸው ይላል። እሺ ልጆች ስልኬ ምናምን ትላለች። ከዛ ስልኳን ትይዝን ማነው ስልኩን ስትደውል የመጀመሪያ ጠራ አይቀበልም ይላል። ወይ ጠራ አይቀበልም ትለዋለች። በቃ ሁለተኛ ስልክ ስንት ነበር? ቆይዛ አብሯቸው ያለ ልጅ ምናምን ይልና እንደማሰብ ያረክና እስቲ ቆይ ቁጥሩን ስመታ ይመጣልኛል እና ይቀበላታል። ከዛ ቁጥሩን መታደወለ ጠራት። አነሳው። ያ ሄሎ እንዴና ያደረሳችሁ ምናምን አለ። ከዛ በቃ እሱ ጋር ስትደርስ በስተቀኝ ትገባለ። በስተቀኝ ሄዳችሁ ትንሽ እንደሄዳችሁ እንትናም ይባል ወፍጮ ቤት አለ። እዛ ልክ ወፍጮ ቤቱ ጋር እሷ ሞታ ወፍጮ ቤቱ ጋር ነው የተቀበለችኝ። ወፍጮ ቤቱ ጋር እኔም ቆምላችኋለሁ። ከዛ ቅርብ ነው። ሄሎ ይሰማል ምናምን እያለ እያወራ ስልኳን ይዞት ወጣ። እሷም ወረዲ ተከራይ ነው ፍላት ቴሌቪዥን አስቀምጧል። ስልክ ቤት ይዞ ይሄዳል ብላ ህፃን ልጅ አላት። ልጇ ስታለቅስ ገብታ ልጅ ታጠባለች። ከዛ እንደ ያ ሰውዬ አልመጣም የለም፣ ያ ሰውዬ የለም። መሸ 2 ሰዓት 2 ተኩል እንደ ያረስቴ ነገር ትልና የተከራየው ቤት ትገባና ያመጣውን ፍላት ቴሌቪዥን ነካስ ታረገው ባዶ ካርቶን ብሎ ነው አከባብዶ አምጥቶ ያስቀመጠው። ከፍትፍ ታረገው ባዶ። ወይ ያለች በባዶ ፍላት ቴሌቪዥን እና በ600 ብር የቤት ኪራይ ቀብድ እህቷ ከውጭ ላከችላትን በጣም ውድ ስልክ ይዞባት ሄደ። በቤት ቁጭ ብሎ መሰረቅ መጥቷል። ታክሲ ላይ ባስ ላይ መንገድ ላይ እሱ ያው ለምደን እየተጠነቀቀን ነው እንደ እግዚአብሔር ፍቃድ። ቤት ድረስ ግን መጥቶ በዛ ላይ አራስ ናት። በባዶ ቴሌቪዥን ካርቶን ስልኳን ይዞ ሄደ።
እንዲህ አይነት ነገሮች ስላሉ እንደው ለጥንቃቄ ያክል ብዬ ነው። መልካም ቀን፣ ተባረኩ። 1.2 ሚሊዮን ይከፈላል። ቅድሚያ ከተስማማ 250 ሺህ ብር ይሰጣል። ዛሬውኑ ከፈረምክ ማለት ነው። ከሀገር የምትወጣበት ቪዛም ተመቻችቷል። እንዳለ ሚሽኑን እንደጨረስ ቀጥታ ከሀገር የምትወጣበት ሁኔታ ይመቻቻል ማለት ነው። ምንድነው ስራው? ያው ግብጾች እንደምታውቀው የፈለጉት እንድታፈርስላቸው ነው። በዛ 40 ሰዎች ተመልምለዋል። ከዛ ውስጥ 25 የሚሆኑ ተስማምቷል፣ ተገኝቷል። ስራህ ላይም ያለህን ትጋት፣ ኑሮንም ለመለወጥ ያለህን ትጋት እየተከታተሉ ነበር። 1.2 ሚሊዮን ተዘጋጅቶላል። የምትስማማ ከሆነ ቢሮ ሄደን እንሰራረም ነው የሚሉት። አባይ ለማፍረስ አዎ አላሁ አክበር። ጥፋተኛ ሰው አይደለሁም፣ የጥፋት ሰው አይደለሁም። ሰርቶ መብላት ፈልሰው ነኝ። እንደዚህ ኑሮ እንደዚህ ሆነ ከምትኖር በአንዴ ተለውጠህ ከሀገርም የምትወጣበት ሁኔታ ይመቻቻል። የፈለግከው ሀገር ትሄዳለህ እኮ ነው የሚሉት። በጥፋት ነው ያልስማማም፣ በጥፋት ነው አይመስልም። ሀገሬን በጥፋት አልሸጥም። ምንድነው ትልቅ ሚስጥር ነገር ነው። ግን ያው ወደ ቢሮ ይዘናችሁ ከመሄዳችሁ በፊት እዚሁ ተነጋግረን የምትስማሙ ከሆነ ነው ወደዛ የምናቀር እና እኔን የላኩኝ ግብጾች ናቸው። እዚህ ያሉ ግብጾች ናቸው። አንድ ሚሽን፣ ትልቅ ሚሽን አለ። እሱን የምትፈጽሙ ከሆነ 1.2 ሚሊዮን ብር ለእያንዳንዳችሁ 1.2 ሚሊዮን ብር ይመደባል። ከዛ ውጪ ደግሞ ከሀገር የምትወጡበት ፕሮሰስ ይዘጋጃል ተብሏል። ነው በአባይ ግድቡ ዙሪያ ነው። ለማፍረስ እንድተባበሩ ነው። ማን ነው እንደዛ ያለው? አንተ ማን ነው? ስምና መታወቂያ ነው? እስኪ ቆይ መታወቂያ አይደለም፣ እንነጋገር። ችግር የለውም። ለራስህም ጥሩ አይደለም እንደዚህ እንትን አትበል። ቆይ እንነጋገር። ምንም አይመጣም። አሁንም እንትን እይታ ውስጥ ነው ያለነው እኛ። ምንም እይታ ውስጥ እኛም እይታ ውስጥ ነው ያለነው። እንደዛ አይደለም። አሁን እኮ ማትስማሙ ከሆነ ስምምነት እኮ ነው። 2 ሳምንት ኑሯችሁ ላይ ያለውን ሁኔታ፣ ቤተሰብ ሁኔታ ስምምነት አለ። ቆይ እሺ ተረጋጋ። ቆይ እንደዛ ችግር የለውም። ቆይ በሀገር ጉዳይ ስምምነት አለ የለም አይደለም። ሰላም ነው አለን ይመስገን። ቶታሉ በይ በኩል ነዳጅ ቢቀዳበት እንዴ ይጥፍ ብለሽ በዚህ በኩል እሺ አስከረ ምንድነው? ይቅርታ እያመሰግን እና ይቅርታ በዚህ በኩል ነው አንዱ ይሁን ቁርአን ነው፣ እንግሊዘኛው ቨርዥን ነው። እየለጠለጥኩለት ነው። ቁርአን ምን እንደሆነች እየጠጣዋት ነው። በዚህ አንድ ወር ውስጥ ቫኬሽን ላይ ብቻ እንዳልመስል ቁርአንን ሙልጭ አድርጌ ሌሊቱ ሙሉ እያነበኩት ነው። እንግሊዝኛው ምንድነው መጽሐፍ ቅዱስና ቁርአን እያልኩ እያገላበጥኩ እያየሁት ነው። አስረግጬ ነው የምነግርህ። ሼር አድርጉ። ዘ ሚኒንግ ኦፍ ዘ ቁርአን የሚለውን ኢን እንግሊሽ እየለጠለጥኩት ነው የምልህ። በጣም ይገርማል። በጣም ይገርማቸዋል። ማት ነገር ነው የምታየው። እዚህ አንድ ነው፣ ምንም ነገር የለውም። ውሸት ነው። No person can afford to be ignorant of the Quran ይላል። For it is the constitution revealed by God ይላል to regulate and govern human life ይላል። It speaks with the perfect knowledge of the creator about his creation ብሎ ይጀምራል። ተመልከቱ። መጽሐፍ ቅዱስ ይደርታል በላምጣት መጽሐፍ ቅዱስ እንግሊዘኛው ምንም ለውጥ የለውም። እየተመራመርኩት ነው። የሆነ ቡና ወቃ ጫረ የሆነ ነገር የጨመረ ይመስለኛል። ወይም ከቀሚስ ተጎታች ምንድነው የምትለው ግብጽ ወይ ደግሞ ማን ነው ያኛው ያ ግሪክ ወይ ደግሞ ጣሊያን የሆነ ነገር የቀረቀረበት ይመስለኛል። ብታዩት እዚህ ጋር ያልተጻፈ ነገር የለም። ስለዚህ ወደ ዘመናዊነት እንል፣ ቴክኖሎጂን እንመን። ብዙ ጊዜ in the name of Allah the entirely merciful the especially merciful ይለዋል። in the name of Allah ይለዋል። በእግዚአብሔር ስም ማለት ነው። አላህ ማለት ነው እግዚአብሔር። ውሸታቸውን ነው ኤሳው ኢየሱስ ነው እያልኩ ጅብሪል ገብርኤል መሆኑን ካወቅኩ እኔ